መልስ የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ ሰጥተዋል። የመጀመሪያው ክፍል ቀጥሎ ይቀርባል። ትዝታ በላቸው ነች አዘጋጅና አቅራቢዋ። የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በአሜሪካ ድምጽ ራዲዮ ላይ ቀርበው የአድማጮችን ጥያቄ ለመመለስ ፈቃደኛ ስለሆኑ በአድማጮቻችን ስም በቅድሚያ እናመሰግናለን። አመሰግናለሁ ስለጥቂው እና ቀጥታ ወደ ጥያቄዎቹ እንገባለን። ጥያቄዎቹ በድምጽ በኢሜይል እና በፌስቡክ ገጻችን ላይ የተላኩ ናቸው። በተጨማሪም በቀጥታ ስልክ ደውለን እንድናገኛቸው የጠየቁ አድማጮች አሉን። እነሱንም እናስተናግዳለን። አሁን በቀጥታ ለርሶ ወደ ተላኩ ጥያቄዎች ገባለሁ። የመጀመሪያው ጥያቄያችን አቶ በረና ኦልጅራ ይባላሉ። ዶክተር ነገሪ ከዚህ ቀደም በተደጋጋሚ በተለያየ መድረክ ላይ የሀገራችን ጋዜጠኞች ከመንግስት ካቢኔ በላይ ለመንግስት ይቆረቆራሉ፣ ለህዝብ ፍላጎት ግድ የላቸውም ሲሉ ይደመጡ ነበር። አሁን ከመምህርነት ወደ መንግስት ስልጣን ሲመጡና ሚኒስትር ሲሆኑ በእውነት ህዝብን ለማገልገል ያሉት ፍላጎት ምን ይመስላል ይላሉ። ጨምረውም በመምህርነት ዘመኖ እንዲሁም በኢቢሲና ኦሮሚያ ቲቪ የቦርድ አባል ሆነው ሲያገለግሉ በነበረበት ወቅት የሙያውን ስነ ምግባር ጠብቀው ይሰሩ ነበር ወይ ይላሉ አቶ በረና። ራስዎንም ለማስተዋወቅ ይረዳናል ብለን ነው በዚህ ጥያቄ የጀመርነውና መስመሩን ለርሶ ተዋለሁ። አመሰግናለሁ። ጥሩ ጥያቄ ነው። እንግዲህ እኔ በዩኒቨርሲቲ ውስጥ ሆኜ የምሰራቸውና የማምንባቸው ሙያውን በተመለከተ ወደዚህ ፖዚሽን ሲመጣ የሚቀይርበት ምክንያት የለም። እንደሚታወቀው አዲስ አበባ ዩኒቨርሲቲም ሆኜ በተለያዩ ስልጠና መድረኮች ላይ በኢትዮጵያ ውስጥ ጋዜጠኝነት በትክክል በሙያው መርሆ ወይ ደግሞ ሙያውን መሰረት አድርጎ መተግበር እንዳለበት ማምንበትን ለመመለከታቸው እንዲደርስ አደርግ ነበር። በቦርድ ውስጥም ደግሞ የምጠበቅብኝን እንደዛው እሰራ ነበር ማለት ይችላለሁ። ስለዚህ ወደዚህ በሚመጣበት ጊዜ እንግዲህ መንግስት እንዳሁን ብዙ ጊዜ ትልልቅ የመንግስት ኃላፊዎችም ጭምር የኔን ስልጠና ይከታተሉ ነበርና ምናልባት በስልጠናዎቹ ላይ የማነሳቸውም ይሁን በትምህርት ቤት ከተማሪዎቻችን ጋር የምናነሳቸው ለሀገር ጠቃሚ ባይሆኑ ኖሮ ይሄንን ኃላፊነትም ደግሞ ይሰጡኛል ብዬ አላምንም። ምክንያቱም አስፈላጊ የሆኑ ጉዳዮችን ናቸው ስናነሳ የነበረውና እዚህም ተግባራዊ እንዲሆን እንደሚሰራ ጥርጥር የለውም ማለት ነው። ስለዚህ በኢቢሲም ሆነ ኦሮሚያ ሬዲዮና ቴሌቪዥን ድርጅት ውስጥ በቦርድ አባልነት ስሰራ በቆየሁት ጊዜ የጋዜጠኝነት ስራ ሙያውን መሰረት አድርጎ ለሕዝብ ጥቅም ቅድሚያ ተሰጥቶ ተጠያቂ መሆን ያለባቸውም ተጠያቂ እንደሆኑ የምርመራ ጋዜጠኝነት ጭምር በትክክል እንዲተገበር የበኩሌን ድርሻ ሲወጣ ነበር። ከዛም ባሻገር ደግሞ እንግዲህ የልማታዊ ጋዜጠኝነት የምርመራ ጋዜጠኝነትን እንደ አንድ ይዘቱ ወይ ደግሞ እንደ አንድ አካሉ እንደያዘ ነው የማምንበት። ቴዎሪም ደግሞ እንደዚህ ነው የምለው። ስለዚህ አሁን እዚህ ስለመጣው ያ ይቀየራል ብሎ ስጋት ባይገባቸው ጥሩ ነው ማለት ነው ባጭሩ። እሺ ዶክተር ነገሪ፣ ቀጣዩ ጥያቄ ግን ያ ተቀይሯል የሚል ግምት ያላቸው ናቸው። አቶ አለነ አላምረው ይባላሉ። እርሳቸውም በኢሜይል ነው ጥያቄያቸውን ያደረሱን። ምን ይላሉ? ዶክተር ነገሪ ከአዲስ አበባ ዩኒቨርሲቲ ወጥተው የመንግስት ስልጣን ከተረከቡ አጭር ጊዜ ቢሆኖትም መጀመሪያ ለሚቀርቡ ጥያቄዎች መልስ ለመስጠት ፈቃደኛ ስለሆኑ አመሰግናለሁ። ሁሌም የሚሰጡትን መልስ ሳዳምጥ ግን እስካሁን በስልጣኖ የመንግስታችንን ውሸትና ኢ-ዲሞክራሲያዊ አድራጎቶች ያስተባብላሉ። ጋዜጠኞች፣ የፓርቲ መሪዎች፣ ደጋፊዎቻቸውና ሰላማዊ ሰዎች በሙሉ እስር ቤት ናቸው። እርስዎ አሁን በአጠቃላይ ስላለው ሁኔታ ምን አስተያየት ይሰጣሉ ይላሉ። ሁለተኛ ጥያቄያቸው በአማራና በኦሮሚያ ክልል በመንግስቱ ኢሰብአዊ ስራ ህዝብ እየተንገላታ ነው። እውነቱ እናቶች ከነልጆቻቸው የታሰሩበት፣ ሴቶች ባሎቻቸውን፣ አባትና እናት ልጆቻቸውን፣ ህዝብ እህት ወንድሙን የቀበረበት ሁኔታ ነው ያለው።
ይህን ለህዝብ ማስተባበል ምን ይባላል? ህዝብ አያቅም ብለው ይገምታሉ ወይ ባለስልጣናት ይላሉ። የተያያዘ ነው ያቶ አለነ ጥያቄ። ጥሩ እንግዲህ አቶ አለነ ያነሱትን ጥያቄ የመጀመሪያውን ጥያቄ በተመለከተ መንግስት ባለስልጣናት ውሸት እንዲሁም ደግሞ የዲሞክራሲያዊ አሰራር ለተባለው እኔ እንደማምንበት መንግስትን ጠቅልሎ ውሸታም ነው ማለትም እኔ ትክክል አይመስለኝም። ነገር ግን ደግሞ በመንግስት ውስጥ ያሉት ግለሰቦች ችግር ሊኖርባቸው ይችላል። ስለዚህ ይሄንን ማንቀበለውና ማንም ስልጣኑን ተገን አድርጎ ህዝብ እንዲጎዳም የምናበረታታ እንዳልሆነ ህጋዊም እንዳልሆነ በህገ መንግስቱም ስር የወጡት ህጎች ያንን እንደማይደግፍ አንዳንድ ግለሰቦች ስልጣንን ተገን አድርጎ ጉዳት ሲያደርሱ እንደነበረና ይሄ ደግሞ መንግስት እርምጃ እንዲወስድ እንዳስገደደው አሁን በጥልቀት መታደሱም ከዚሁ ጋር የተያያዘ እንደሆነ ሲገለጽ ቆይቷል ማለት ነው። ስለዚህ አሁን እኔ እዚህ ያለሁት አንዳንድ ኃላፊነት የማይሰማቸው ኃላፊዎች የሚያደርጉትን ለማበረታታት ሳይሆን በሰጠኝ ኃላፊነት ከሌሎችም የመንግስት ኃላፊዎች ጋር በመሆን ተጠያቂነት እንዲሰፍን ለማድረግ ነው። ስለዚህ እንዲሁ በአጠቃላይ መንግስትን ግን በአጠቃላይ መኮንን ትንሽ አስቸጋሪ ነው መስለኝና ስፔሲፊክ ሆነን ችግሮችን በየጊዜው በማጥናት ለዜጎቻችን ተገቢው ምላሽ እንዲሰጥ ማድረግ ላይ ከህዝቡ ጋር መስራት ያስፈልጋል ብዬ ነው የማምነው። ስለዚህ እኔ እንደ አንድ ባለሙያ ዛሬ ደግሞ ትልቅ የመንግስት መስሪያ ቤት እንደሚመራ ሰው ኃላፊነትንና ተጠያቂነቱንም አውቅ የህዝብ ጥቅምን ለማስከበር መስራት ግዴታ እንደሆነ አምናለሁ። ምክንያቱም ወደዚህ እንዲመጣ ያስገደደኝ ለህዝብ አገልግሎት መስጠት ማለት ያው ከእያንዳንዱ ዜጋ እንደሚጠበቅና ይህንን እድል ማግኘት ደግሞ ትልቅ ነገር ስለሆነ እኔ የድርሻዬን መወጣት አለበት ብዬ የማምን ሰው ነውና ህዝብን የሚጎዳ ስራ አናበረታታም። በግሌም ደግሞ ይሄንን አልሰራም። ነገር ግን ችግሮች የሉም ማለት ስለማይቻል እነዚህ ችግሮች በሂደት ተፈትሾ ምላሽ ያገኛሉ ማለት ነው። እሺ ዶክተር ነገሪ የጠያቂያችን ጥያቄ አንኳሩ በዚህ በአስቸኳይ ጊዜ አዋጁ በኮማንድ ፖስት ከሚባለው ኃይል ጋር ተያይዞ በአጠቃላይ ብዙ በሆኑ በአገሪቱ ክልሎች ሰውየው የጠቀሱት በአማራና በኦሮሚያ ክልል ያሉትን የሰብአዊ መብት ጥሰት ነው። የህዝብ እስራት አለ። የፓርቲ ደጋፊዎች ራሱ የፓርቲ ባለስልጣናት አሉ። አዎ የኢትዮጵያ መንግስት ሁሉም በወንጀል የተጠረጠሩ ናቸው ይላል። ነገር ግን እንደሚሰማው ከሆነ ከፍተኛ የህዝብ ቁጥር ታስሯል። ኮማንድ ፖስቱ ከርሶ መስሪያ ቤት ጋር ያለው ግንኙነት ምንድን ነው? ኮማንድ ፖስቱ የበላይ ባለስልጣን ነው ወይ? በጣም ብዙ ሰዎች ኮማንድ ፖስቱ ህገ መንግስቱንም የጣሰ ነው፣ ከህገ መንግስቱ ውጭ የተመሰረተ ነው የሚሉትና ይሄን እንዴት ይመለከቱታል? ስለ ህዝብ እስራት በመጀመሪያ ደረጃ ኮማንድ ፖስቱ በህገ መንግስት የተደገፈ ስልጣን ነው የተሰጠው። የተፈለገበት የአስቸኳይ ጊዜ አዋጁ አስተማማኝ ሰላም በአገሪቷ ውስጥ እንዲኖርና የዜጎች ህይወት የዜጎች ንብረት ጥበቃ እንዲያገኝ ነው። ምክንያቱም ሁላችንም እንደምናስታውሰው በተለያዩ ምክንያቶች የዜጎች ህይወት ጠፋ እንደነበረ፣ ንብረት ሲወድም እንደነበረ እናስታውሳለን። ይሄ ሁላችንንም የሚያሳዝነን ጉዳይ ነው። መንግስትም ደግሞ የዜጎቻችን ህይወት እንዲጠፋ እንደማይፈልግና እንደማያምንበት ግን በተለያዩ ምክንያቶች ስለቶች ይሄ ሲፈጠር እንደነበረና መቆም እንዳለበት የሚችለውን ሁሉ መንግስት እንደሚያደርግ ቃል ገብቶ የዚህ አስቸኳይ ጊዜ